ካሰች አማራ እባላለሁ። ሙያዬ 2000 ጀምሬ ነው ወደ ባህል ቡድን የተቀላቀልኩት። ከ2000 እስከ 2018 ባህልን እያስተዋወቅኩ እገኛለሁ። እንዲህ ወደዚህ ስራ የተቀላቀልኩኝ የጀመርኩኝ ለትምህርት ዝግጅት ማለትም ኮሌጅ ልማር ወደ እንጅባራ መጣሁ 2000። ከዛ ባህል ቡድን ጋር ገጠም ሆኖ ተቀላቀልኩና እየሰራሁ እገኛለሁ ማለት ነው። በቡድን ቁጥር 1 ቁጥር 2 እስከ ቁጥር 3 አብሬ ሰርቻለሁ። ከዛ በኋላ ደግሞ የግሌን ነጠላ ዜማዬንም ምንንም ብዬ 1 4 5 ስራዎችን ሰርቻለሁ። እነሱ ጋር ደግሞ 1 8 9 ዜማ ከዛ በላይ ዜማዎች አሉ። ስለ ክፍያው እንኳን ብዙም ይሄን አትጋቢ ነው የሚባል ክፍያ አልተከፈለም። ሲጀመር ክፍያ የለውም። ባህልና ወግን ለማስተዋወቅ ነው እየሰራን ያለን። ክፍያ የሚባል ነገር ግን ወደ ኋላ ቀርቶ ባህላችንን እየሰራን ነው ያለን። እስካሁን የተከፈለን ያ ነው የሚባል ክፍያ የለም፣ አልተከፈለን። ያው ለሰው ልጅ ዋናው መሰረቱ እንግዲህ እንጅባራ እየኖርን የዶርምን ጉዳይ ታውቁታላችሁ እና መጠለያ መኖር አለብኝ ብዬ እንትን አልኩና ህጋዊ እንኳን እንዲሆን ብለን በአድማስ ዩኒየን ስራ አስኪያጅ በኩል እንትን ብዬ አስፌ አስገብቼ ነበር። እስካሁን መፍትሄ የለም። እንግዲህ ዝም አሉን፣ እኛም ዝም ብለናል። ፈጣሪ የተመሰገነ ይሁን። ያው ለወደፊት ይገኝ ይሆናል ብለን በተስፋ እንጠብቃለን። ስራዎቼ በህዝብ ውስጥ እውቅና አግኝተዋል። ሽልማት የሚባል እኔ ተሸለምኩት ነገር የለም። ያው ድጋፉ እንትን የትምህርት እድል ሰጥተውኛል። በጣም እንትን ሚል እንጅባራ ኮሌጅም በነፃ አስተምረውኛል። ከዛም ያው ተቀጥሬ ጀዊ ነበር የተቀጠርኩት። ከዛም አምጥተው እዚህ ዞን ነው እየሰራው ያለው። የድጋፍ በጣም ለኔ በጣም ከፍተኛ ድጋፍ ተደርጎልኛል። እንጅባራ ዩኒቨርሲቲም ትምህርት እድል ተሰጥቶ እየተማርኩ ነው። በዋናነት ምሰራ መምህርነትን ነው። ግን ሙዚቃው ላይ ግን እየለመንኩ ነው እየሰራው ያለው። ለምኜ ማለት ነው። እውነት እኔ መለመን ያለብኝ ሰው ነኝ። እለመናለሁ እንጂ ለምናለሁ። ለምኜ እንኳን ስንት ነገር ተጽፎልኛል፣ ስንት ነገር ተወርቶብኛል። ይወራ ችግር የለውም። እኔ ለባህሌ ለወጌ ነው እየሰራው ያለው። ደግሞ ምሰራለሁ ወደፊትም። ግን አግዙኝ፣ ወጋችን ባህላችንን እንድናሳድግ የኛ ህዝብ የኛ ሰው ስም ብቻ ዝም ብሎ የካሰች ሙዚቃ ከማለት አግዙን፣ ባህላችንን ወጋችንን እናሳድግ። እየሰራው ነው ያለው። አቅዋጉኒ አቀያ ሽሪሬ ድባናጉኒ አቀያ ሽሪሬ ግጣጭ ኩኒ ላማቀያ ቆልቤው ሽሪሬ